ክርስትና ላንቺ ምንድነው? ከጌታ ጋር ያለሽ ህይወት እንዴት ነው? Have you a boyfriend? ሜሲ ወይ ሮናልዶ? እውነት ልታገቢ ነው እንዴ? ደንባሪ ትባላለሁ። ዛሬ ከእናንተ የመጡ ጥያቄዎችን አብረን እንመልሳለን ማለት ነው። መጀመሪያው ጥያቄ እሺ፣ ክርስትና ላንቺ ምንድን ነው? ክርስትና ለኔ በክርስቶስ ኢየሱስ ማመን ነው። አመሰግናለሁ። እሺ፣ አድናቂሽ ነኝ ይላል። በጣም ነው የማመሰግነው። እኔም በጣም ነው የምወዳችሁ። ሌላ የኔ እህት በጣም ነው የምወድሽ፣ ባገኘሽ በጣም ደስ ይለኛል። እኔም በጣም ነው የምወድሽ የኔ ቆንጆ። እንገናኛለን፣ ችግር የለውም። ዲም አድርጊልኝ። እሺ፣ ከጌታ ጋር ያለሽ ህይወት እንዴት ነው? ደህና ነኝ፣ እግዚአብሔር ይመስገን። ጥሩ ነው፣ እግዚአብሔር ይመስገን። ደስ ይላል፣ በጣም ጥሩ ነው። ስወድሽ የኔ ቆንጆ አመሰግናለሁ። የኔ እናት ቴንኪው። እንደዚህ ማማር ይቻላል እንዴ? ኦፍኮርስ ይቻላል። አውቃለሁ፣ በጣም ቆንጆ ነኝ። ቴንኪው ሶ ማች፣ በጣም አመሰግናለሁ። እሺ፣ ፎሎ ባክ መልሽልኝ። ሁላችሁ ፎሎ መልሳለሁ። ፎሎ ባክ መልሽ ያላችሁኝ ሰዎች መልሳለሁ። እሺ፣ ጌታን በመቀበልሽ ያጣሽው ነገር? አብዛኛው ግን ስለ ሃይማኖት ነው የምትነካኩት፣ እናስባችሁ። እሺ፣ ጌታን በመቀበልሽ ያጣሽው ነገር? ብዙ ነገር አጥቻለሁ፣ ግን እንዴት ነው ያገኘሁት ነገር ይበልጣል ካጣሁት ነገር እንጂ እንደምታዩት የኛ ስራ ሶሻል ሚዲያ ላይ ነው ምናምን እና የሆነ የሃይማኖትን ነገር ይዛችሁ ስትቀርቡ ኦፍኮርስ ስራ ይበላሻል። በቃ ቲክቶክ አሁን በፊት ፕሮሞሽን የነበረው ምናምን ይቀዘቅዛል። ብቻው በአጠቃላይ ስራ ይበላሻል እና ግን ከዛ የበለጠ ያገኘኋቸው ነገሮች ስላሉ ምንም አልደበረኝም እና ያጣሁት ነገር ኦብቪየስሊ ስራዬን አበላሽቶብኛል ማለት ይቻላል። እሺ፣ በእናትሽ ላግኝሽ፣ ደስ ይለኛል። እንገናኛለን። You are so cute. Oh, thank you. ቆንጆ ቢለኝ ሰው በዝቷል ግን እሺ፣ አመሰግናለሁ። Have you a boyfriend? አዎ። ያው ታውቀው የለ እንዴ ሆናችሁ እንደዚህ የምትጠይቁኝ አለኝ። የምትወጂውን አንድ መዝሙር በድምፅሽ? እሺ፣ መሳቅ ግን አይቻልም እንዳስቁ፣ አደራችሁን። እሺ፣ ስፈራ ስቸር ማልተነፍሰው ሚስጥር ይመስላል እኔም ባልናገር የልብ ወዳጄ የውስጤን ያውቃል። እሱ እንደሚያውቀኝ ሰው አያውቀኝም እንጂ መቆም አልችልም እንኳን በንጉስ በራሴም ደጅ። የምሕረት ዓይኑ ዛሬም ያየኛል፣ አይሰለቸኝም ይፈልገኛል። የምሕረት ዓይኑ ዛሬም ያየኛል፣ አይሰለቸኝም ይፈልገኛል እያለ ይቀጥላል። የሀና ተክሌ ፈላጊ የሚለውን መዝሙር በጣም ነው የምወደው። እሺ፣ ሜሲ ወይ ሮናልዶ? እኔ የእውነት አላውቅም፣ ግን እኔ አላውቅም። እኔ የዩናይትድ ደጋፊ ነኝ። ሜሲ ወይ ሮናልዶ? እኔ ሁለቱንም ወዳቸዋለሁ። ሲጀምር አላውቃቸውም። ኳስ መደገፍ የጀመርኩት አሁን ነው። ስለዚህ እነሱ በሚጫወቱ ሰዓት እኔ ምንም አውቀው ነገር የለኝም። ሁለቱንም ወዳቸዋለሁ በሚለው ያዙት። እንዴ ሮናልዶ የእንትና ነበረ የዩናይትድ ነው ሮናልዶ። በቃ ስለዚህ ትዝ ብሎኝ ነው። እሺ፣ ሮናልዶ የዩናይትድ ከነበረ በቃ የሮናልዶ እውነት ልታገቢ ነው እንዴ? አሁን አላገባም ግን አገባለሁ።
አሁን አላገባም። አሁን በጣም ብዙ የምሰራቸው ስራዎች አሉ ምናምን ከእናንተ ጋር በአዳዲስ ስራዎች እንገናኛለን። ብዙ ያሰብኳቸው ስራዎች አሉ። የራሴንም ስራዎች ይዤ እየመጣሁኝ ነው በራሴ ዩቲዩብ ቻናል። ስለዚህ ትንሽ ቆይና ግን አይቀርም አገባለሁ። ግን አሁን አይደለም ገና ትንሽ ልጅ ነኝ። እሺ የምር የዩናይትድ ደጋፊ ነሽ? ከሆንሽ አፈቀርኩሽ። የዩናይትድ ደጋፊ ነኝ ግን ማፍቀሯን ግን የሚመለከተው አካል እያየ ነው እና የዩናይትድ ደጋፊ ነኝ። እሺ ቀጣይ ጥያቄ ወደ አፍላ ፍቅር እንዴት ገባሽ? ወደ አፍላ ፍቅር የገባሁት መጀመሪያ ላይ ህጻናትና ወጣቶች የሚባለው የተሰራ ነበረ፣ ሰራ ነበር 4 ኪሎ የሚገኘው ማለት ነው። ከዛ የዲኤስቲቪ ላይ ትምህርት ቤት ሳለው የሚል እንደ ዶክመንተሪ አይነት ነገር ነበርና እዛ ላይ ተሰራሁኝ መጀመሪያ። ከዛ አፍላ ፍቅሮች ደግሞ ያንን ዶክመንተሪ አዩት። እንደ ትምህርት ቤት አይነት ነገር ስለሆነ ያኛው ልክ ሲያዩት እኔን አገኙኝ ማለት ነው። ከዛ በኋላ አፍላ ፍቅር ላይ ክፍል 2 ላይ ይገባሁኝ ማለት ነው። እና በዚህ መንገድ ነው የገባሁት ወደ አፍላ ፍቅር። እሺ ከአፍላ ፍቅር የምትወጂው ሰው ማለት አሁን ኦኬ፣ አይ የምትወጂው ሰው ከሴት አንድ ከወንድ አንድ ነው? ሁሉንም በጣም ነው የምወዳቸው። ይሄ ጥያቄ ለማጣላት እርስ በርስ ካልሆነ በስተቀር እኔ እየገባኝ አይደለም። ብቻ እሺ ሁላችሁንም በጣም ነው የምወዳችሁ። እንዳትቀየሙኝ ደግሞ በጣም ነው የምወዳችሁ እና ከወንድ ሁሉንም እኩል ነው የምወዳቸው። ከሴት ፊዮሪና ራንሰምን ብዬ ሊያዘው እንጂ ከወንድ አንድ ከሴት አንድ ነበረ። ግን ወንዶቹን ማበላለጥ አልቻልኩም። ለዛ ነው። ግን ሁላችሁንም ወዳችኋለሁ። ሆን ብለው ሊያጣሉን ስለሆነ ነው እንደዚህ አይነት ጥያቄ የሚጠይቁት። አመሰግናለሁ። እሺ ቀጣይ ጥያቄ አፍላ ፍቅር ለመግባት ምን ማድረግ አለብን? አፍላ ፍቅር ምንም ማድረግ አይጠበቅባችሁም። ማለት እንዳያችሁት ነው። ምንም መስራት አይጠበቅባችሁም ምናምን ፍላጎት ያላቸውን ሰዎች እና ለአዲስ ሰዎች ነው ደግሞ ይበልጥ እድል እየሰጡ ያሉት እና ስለዚህ አፍላ ፍቅር ለመግባት ምንም ማድረግ አይጠበቅባችሁም። ኦዲሽን ሲወጣ ብቻ ልክ እነሱ ተዋናይ ሲፈልጉ በዩቲዩብ ፔጃቸው እና በቲክቶክ ፔጃቸው ማስታወቂያ ያወጣሉ። እንፈልጋለን እና ተወዳደሩ፣ ተፈተኑ ምናምን ብለው ማለት ነው። ስለዚህ እሱን ብቻ መከታተል ነው የሚጠበቅባችሁ። ከዛ በኋላ እዛ ስትሄዱ ሳትፈሩ አሪፍ ሆናችሁ የምትችሉትን ነገር ብቻ ማቅረብ ነው እንጂ አፍላ ፍቅር ምንም የተለየ ነገር የለውም። ሞክሩ ኦዲሽን ሲወጣ እና ያስገባችኋል። እሺ ቀጣይ ጥያቄ ወደፊት ምን መሆን ትፈልጊያለሽ? ወደፊት ማለት እሺ እንዴት ነው? ቢዝነስ ውመን መሆን ፈልጋለሁ በደንብ ማለት ነው። እግዚአብሔር ቢረዳኝ እሱ ሀሳብ አለኝ። ከዛ ውጪ ደግሞ በዚህ ሙያ ሆኖ ግን አለ አይደል በጣም አሻሽየው አሪፍ አድርጌው ምናምን ጎበዝ ተዋናይት መሆን ፈልጋለሁ ለወደፊቱና ይሄንኑ ስራዬን ነው ማስቀጠል የምፈልገው። ከዛ ውጪ ቢዝነሶች ላይ መግባት ፈልጋለሁ። እዚህ ጋር ከለርሽ በጣም ነው የሚያምረው። ያምራል። አመሰግናለሁ። አይ ግን ይሄንን በጣም ብዙ ሰው ይለኛል። ቆንጆ ነሽ ምናምን አልባልም። ብዙ ጊዜ ከለርሽ በጣም ነው የሚያምረው ነው የሚባለው እና እናንተ ብዙ ጊዜ ትሉኛላችሁ። በጣም ነው አመሰግናለሁ። እሺ ቀጣይ ጥያቄ ከማንቸስተር ዩናይትድ 5 ተጫዋች ጥሪ ምን ይባላል? ጉዴ ፈላ። ደጋፊ ከሆነኝ የማንቸስተር ግን 5 ተጫዋች ብሩኖ ፈርናንዴዝን አውቀዋለሁ። ከዛ ዶርጉ በቃ ሌላ ማሊያ አድርገሽ ታዲያ ምንድነው ቲክቶክ ላይ እንደዛ የሚያደርግሽ እንዳትሉኝ። አላውቅም፣ የእውነት አላውቅም። በቃ ቡርኖና ዱርጉ ነው ያልኩት። ዱርጉና ቡርኖ ፈርናንዴዝ ነው የማውቀው። ሌላ የማውቀው ነገር የለኝም። ግን የማንቸስተር ዩናይትድ ደጋፊ ነኝ። በቃ ግን አላውቅም፣ ተለዋምጄ እመጣለሁ። እሺ
ሌላ ጥያቄ ስንት ፊልም ሰራሽ? የዩቲዩብ ፊልም ብዙ ነው፣ ብዙ ፊልም ነው። ከ20 በላይ ብላችሁ ያዙት፣ ከ20 በላይ ብላችሁ ያዙት እንጂ ብዙ ነው በጣም። እስከዛሬ ከሰራሻቸው ስራዎች መካከል በጣም የምትወዱ ሁሉም ሲያውቀዋል በጣም ወዶ አፍላ ፍቅር ነው። ምክንያቱም ደግሞ አንደኛ ሰው ያስተዋወቀኝ እሱ ነው፣ ሁለተኛ የጀመርኩት እዛ ነው፣ ሶስተኛ ደግሞ እንደምታውቁት አፍላ ፍቅር አሁን 3ኛ ዓመቱ ሊመጣ ነው እና እንደ ቤተሰብ ምናምን ይሄን ሁሉ ጊዜ የቆየሁበት ፕሮዳክሽን ስለሆነ ከሁሉም ስራዎች የምወደው አፍላ ፍቅር። እናንተም ደግሞ እሱ ነው የምትወዱት እና እንደዛ ነው። ከቲክቶክ ያገኘሽው ትንሹ ገቢ እና ትልቁ ገቢ? ከቲክቶክ ያገኘሁት እሺ፣ ትንሹ ልናገር፣ ማስታወቂያ ሰርቼ ነው። ትንሹ 10,000 ብር ነው እንደጀመርኩ አካባቢ አንድ ማስታወቂያ። ትልቁ በፍጹም ብላለች ሜላት። አይነገርም። እሺ፣ የአፍላ ፍቅር ክፍያሽ ስንት ነው እንዴ? ከ20 ብር ውጭ አታውቁም እንዴ? ምን ሆናችሁ ነው? ወይ ጉድ! እሺ፣ የአፍላ ፍቅር ክፍያ አሁን ይሄን ብናገር ሙሉ ፕሮዳክሽኑ ዳይሬክተሩ ደራሲ ምናምን ይቆጡኛል። ካካ ነው ተብያለሁ፣ እንዳትናገሪ፣ የብር ጉዳይ እንዳትናገሪ ተብያለሁ። ብቻ ግን በቂ ነው። የአፍላ ፍቅር ብር በቂ ነው። እንደዛ ነው። ብር ላይ ያላችሁን አቋም እያየሁ ነው በዚህ አጋጣሚ። እሺ፣ አይ ቲንክ የመጨረሻ ጥያቄ ነው፣ ከዚህ በኋላ የለም። ከአፍላ ፍቅር ወጣሽ እንደ ሰሞኑን እየታየሽ አይደለም? ከአፍላ ፍቅር አልወጣሁኝም፣ አለሁኝ። ግን እንደምታውቁት ተከታታይ ድራማ ሲሆን ካራክተሮች ሁሌ ሊኖሩ አይችሉም። የሆነ ጊዜ ስቶሪያቸው አለ፣ የሆነ ጊዜ ቀዝቀዝ ሊል ይችላል፣ የሆነ ጊዜ ከፍ ሊል ይችላል እንጂ በዛ ምክንያት ነው እንጂ አሁንም ቢሆን አፍላ ፍቅር ድራማ ተዋናይት ነኝ። ታገኙኛላችሁ፣ እመለሳለሁ። እንዳልኳችሁ የስቶሪ ነገር ነው፣ እመለሳለሁ፣ አልጠፋሁኝም እና ጨርሰናል። በቃ ይቺ ብቻ ነው ስለኔ ማወቅ የምትፈልጉት። ለማንኛውም ስለጠየቃችሁኝ ጥያቄዎች በሙሉ አመሰግናለሁ። ደስ የሚል ቆይታ እንዳሳለፍን ተስፋ አደርጋለሁ። ስለዚህ ደግሞ ከዚህ በኋላም እናንተ የምትወዷቸው ሰዎች እዚህ እየመጡ ከእናንተ የመጡ ጥያቄዎችን ስለሚመልሱ ይሄ የቡና ገስት የዩቲዩብ ቻናል ነው። ሰብስክራይብ አድርጉ፣ ቤተሰብ ሆኑ። ቪዲዮ ሲለቁ ደግሞ እንዲደርሳችሁ የደውል ምልክቷን ተጫኑ። በሚቀጥለው ማን ይቅረብላችሁ? ከአፍላ ፍቅር ይቻላል። ኮሜንት ስራ አስቀምጡ። ቻው፣ አመሰግናለሁ። ባይ